አልፈልግም ብለሽ ፍርድ ቤት አስገቢ። ቢኒያም በእናትህ ቆይ አንዴ ዲቦ ምንድነው አላማሽ? ማለት ነገ እኮ ልጁ ይኸውልሽ ማለት ነገ ልጁ እኮ አባት ነው ውዴ ይኸውልሽ አባትነቱን እኔ አላየሁትም። ነገ በልጁ ልጇ እያለ ከቅድም ጀምሮ ሲያወራ ነበር አይደለም ነው ማለት ያለፈው እኮ አልፏል። ይኸውልሽ ያለፈው አልፏል። ይኸውልሽ አሁን በዚህ ደቂቃ ያለፈው አለፈ። ነገም ደግሞ የሚመጣው ነገር የሚመጣብኝ በደል ያልፋል እኮ ያልፋል። አያልፍም ማለት አይደለም። ግን ደግሞ እኔ ልጄን ማሳደግ አያቅተኝም። እኔ ልጄን አሳድጋለሁ። እኔ ማር አንዴ ልንገርሽ፣ አንዴ ድምጽ ከዛ ረጅም ሰዓት ሰጥሻለሁ። ላይ ስሚኝማ፣ እኔ በእድሜ በጣም በልጥሻለሁ ማለት እኔ 36 ዓመቴ ነው። አንቺ ገና 20ዎቹ ቤት ነሽ። ስሚኝ፣ ግድ የለሽም ይጠቅምሻል። ይኸውልሽ አይኖ የደረሰብሽ በደል፣ ብቻሽን ያሳለፍሽው መከራ፣ ልጅሽን ለማሳደግ የከፈልሽው መስዋዕትነት፣ ይሄ ሁሉ ልጅሽ ሲያድግ አባቴን ብሎ ድካምሽ ገደል ይገባል። ትናደጃለሽ። ነገ ልጅሽ የ17 ዓመት ጎረምሳ ሲሆን አባቴን ማወቅ ፈልጋለሁ ብሎ ሲሄድ ይሄ ሁሉ ብቻ ለፍቼ ትያለሽ። የዛኔ ነው የምትናደጂው። አሁን ገና ነው፣ ገና 3 ዓመቱ ነው ልጅሽ። ገና ረጅም ርቀት ትጓዣለሽ። አባት ያስፈልገዋል። የእንጀራ አባት የእንጀራ አባት ነው። የእህቴ ባል የእህቴ ባል ነው። አጎቴ ወንድሜ ነው። ለእኔ ልጅ አባት መሆን አይችልም። አባቴ ሀያት ነው። ለእኔ ልጅ አባት መሆን አይችልም። አባት ብቻ ነው አባት መሆን የሚችለው። አባት ምንም ነገር ቢሆን አባት ነው። በጣም በድሎሻል፣ በጣም ተጎድተሻል። ብቻሽን መስዋዕት ከፍለሻል ለልጅሽ ከእርግዝና እስከ ምጥ እስከ ማሳደግ። ግን ይሄ ሁሉ ነገር ገደል የሚገባበት ቀን ይመጣል። መቼ? ልጅሽ አድጎ አባቴን ሲልሽ ለምን አባት ያስፈልግሃል? እኔ እናትም አባትም ሆኜ ያሳድጌት፣ እኔ እንዲለፍቼ፣ እኔ እንዲያርጌት እናት እናደጃለች። ይኸውልሽ ሲለኝ አባቱን ሲጠይቀኝ አባት እንደዚህ ብዬ እነግረዋለሁ በስትክክል እንደማይፈልግም ምክንያቱም እኔ እፈልጋለሁ እኔ እናት እኔ ነገ የምሞት ሰው ነኝ። ደሜን እፈልገዋለሁ። እኔ ደሜን እፈልገዋለሁ። በደንብ አዳምጪ። አይባልም እኔ ገና ብዙ ልጅ ወልዳለሁ ማለት ነው። እኔ ላይ ማንም ሊፈርድ ይችላል። ገና ብዙ ልጅ ወልዳለሁ። ልጄን ግን እፈልጋለሁ። ደሜን እፈልገዋለሁ። እንደማንም አባት መጣል አልፈልግም። ቢኒያም ከዚህ በኋላ ሚውት ካበራክ እናቴ ትነቅልሃለሁ። ፈልገኸው አንተ ልክ ሶሻል ሚዲያ እውቅና ስትፈልግ ወይም ደግሞ ስትረሳ የምትመጣበት መንገድ ነው እንጂ ልጁን ፈልገኸው አታውቅም። ውሸት አታውራ። ሲጀመር እኔ ልጄን አንቀባርሬ ያሳድገዋለሁ። የማንም እርዳታ 5 ሳንቲም ማንም ወጥቶ ይሄን ያህል አደርጋለሁ ቢለኝ አልሰማም። ምክንያቱም እግዚአብሔር ነው እንጂ ዛሬ ላይ ያቆመኝ ማንም አይደለም። ስንት ሺህ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው ክብሬን ያጣሁት፣ ማንነቴን ያጣሁት ለልጄ ነው። ትላንትናዬን፣ ልጅነቴን፣ ጨዋታዬን ያጣሁት በልጄ ነው። ስለዚህ አባት ነኝ ካልክ አርፈህ እስካሁን እድል ሰጥቼሃለሁ። ልክ እንደ አራጣ አበዳሪ ለልጄ እንዲያደረግኩ የት ያደረግከው ነው? ግንቦት 10 ላይ አድርገክ 35,000 ብር በጥሬ ሰጠዋት ብለክ የምታወራው አንተና እንዲያኖርከኝ ዲቦራ እንደዚህ ናት ብለህ ስታወራ ልክ እንደ ቁሻሻ እንደ ምናምን ትላንትና ስሜ እኔንና ቤተሰቤን ካላከበርክ ልጄን ልታከብር አትችልም። አንተ የምን ደም ነው ያለክ? ትላንትና ያልመጣኸውን ልጅ መሆኑን ሳታቀርተ ነው ልጅ መሆኑን ሳታቀርተ ነው። ታውቃለህ፣ በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈህልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻው ውጣ። ህይወቴን ለማበላሸት ነው አንተ ገና። ልክ አሁን የሆነ ስራ ስሰራ ይመጣል። ዲቦራ ስሜን አትጥራ፣ በቃ ቤተሰቤን አትጥራ፣ አጠገባችን አትድረስ፣ ሰላም ስጠን። አንተ ከመጣክ ነው ሰላም ያጣ ነው። ስንትና ስንት ተረጋግቼ ነበር ኑሮዬን የምኖረው፣ ልጄን እያሳደግኩ የነበረው። አንተ ማውራት ስለቻልክ እኔ ሶሻል ሚዲያ ላይ ካሜራ ፊት ለፊት መቀመጥና መናገር ስላልቻልኩ ብቻ አንተ የፈለከውን እኔ መናገር አትችልም። ሲጀመር ማለት ነው ህግ ቢኖር ይሄኔ አንተ እዚህ አልነበርክም። ያኔ ነበረ መያዝ የነበረብህ። ስንትና ስንት በስም ማጥፋት ስከስክ ያኔ ነበር መታሰር የነበረብህ አንተ። ዛሬ አልነበረም። ዝም ስላልኩ ልርሳ ስላልኩኝ ነው። ምን አትርሱኝ አልክ አንተ። ከሶሻል ሚዲያ አውቃለሁ። ሶሻል ሚዲያ ፈልገክ ነው የመጣኸው፣ እውቅናን ፈልገክ ነው። ከሚስት ጋርም ተነጋግረሃል። ስትመጣ ፈልገኸው ነው የመጣኸው። ስለዚህ እኔን ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ፣ እርዳታን አልፈልግም። ያንተ 5 ሳንቲም ሲጀመር በእኔም በልጄም ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም።
እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ እሰጥሃለሁ። ለምን እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250 ሺህ ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለኔ ልጅ ልጇ ብለሃላ፣ ለኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ። በቃ ከዚህ በኋላ ያንተን እርዳታም አንፈልግም። ሲጀምር አልረዳኸንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ፣ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ ፍሬሽ የሆነ ምግብ ብትበላ፣ አልጋ ላይ ብትተኛ ልጄ እንደሱ አግኝቶ አይደለም። ገባ? እኔ ያጣሁትን አጥቼ ነው ልጄን እያሳደግኩ ያለሁት። አንተ የፈለገ አይፎን 17 አይፎን ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አያገባኝም። ማንም ይግዛልህ። ገባ? ግን ደግሞ ምንም ቢሆን ልጄ በኔ ልጅ ነው። ገባ? በኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጪ ምንም አልፈልግም። አንተ 10 ሳንቲም ለኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግኩ ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት ለዛኛው ልጅክ። ገባ? አንድ 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት እግዚአብሔር፣ እኔን ያኑርለት። እኔ እናቱን ቅብርር አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። አደረግኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ። መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። ያንተ 5000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። መተህ ውሰድ። እሱንም ለምን ከፈልኩ ብለህ ነው አደባባይ ወተክ የምትናገረው አይደል? አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ አደረግኩ እያለ በታይታ አይሰጥም። አንተ ቂጥህን አደልበህ ልጄን እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለግ እንሄዳለን። እንዲህ አለችኝ በል። እኔ ይኸው በአደባባይ ፊት ይኸው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ። ይሄው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድቀው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋሉ። ድብን አድርገው ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግኸውም ብለሃላ፣ ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጬዋለሁ። አይደርስብህም። አንተ ምክንያት ፈልገህ ወደ ሶሻል ሚዲያ ለመምጫ ብለህ ካልመጣህ በስተቀር ሲጀመር ረስተንሃል፣ አናቅህም። ገና ደና የ2 ወር የተውኩልህን ይግባኝ ብለህ መጣ። አልጠየቅኩህም። ለምን ረሳሽኝ ነው? እሺ እኔንም ልጄንም ተወን። አንፈልግም ያንተን ገንዘብ። እኔ 1000 አልችልም፣ 1000 10,000 አልችልም፣ 5,000 አልችልም ብለህ እንዲረዱ ካደል የምትፈልገው አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት፣ በርታ። ከዛም በኋላ 5,000ን ለልጁ ቆርጣለሁ ያልከውን ደግሞ ለመኪናክ ቻሌንጅ አሟላ። እሺ እናመሰግናለን። ከዚህ በኋላ ምንም የማወራው ነገር የለም። ሀቡዬ ቴንኪው፣ በጣም ነው የማመሰግነው። ምንድነው መፍትሄው አሁን? ቆይ አይደለም እኔ ልጠይቃት፣ ምንድነው መፍትሄው? ምን ቢደረግ ነው ተስማምታችሁ ልጁ ሊያይ የሚችለው? ምን ቢያደርግ? ይሄን ካስተካከለ፣ ሚዲያ ከተወ ወይ እንዲህ ካረገ፣ እንደዚህ አይነት ባህሪ ካመጣ እድሉን እሰጠዋለሁ የምትይው ነገር አለ? ምንድነው መፍትሄው? በቃ ጨርሰናል። ሀቡዬ ቪዲዮ ሰርቷል። ልጁ ወደ ህይወቴ ወደ ቤተሰቦቼ እንዳይቀላቀሉ ብሏል። አይቀላቀልም።
እኔ ደግሞ ለዚህ ዋስትና አለው። ይቅርታ እየጠየቀ እኮ እድል እንድትሰጪው ልጁን እንዲያይ እየጠየቀ ያለ ምክንያቱም ለሱ ዘላለሙን ሙሉ እድሜውን ሙሉ ካገኘውስ ጀምሮ ሙሉ ይቅርታ እየተደረገለት ስለሆነ አንዳንድ ጊዜ ይቅርታ ሲበዛ ይለማመድና እኛ ህፃናት ሆነን ምን እናደርግ ነበር መሰለሽ? ጥፋት አጥፍተን መሐላ ኃጢአት እንደሆነ እናውቃለን። ከዛ እስኪ ማይ ከተባል ጌታን ምናምን ካልን ዞር ብለን ጌታው ይቅር በለን ነው የምንለው፣ በውሸት ማለት ነው። ገባሽ? በውሸት ብሎ ይቅርታ መጠየቅ አለ። ስለዚህ እኔ ክርስቲያን እንጂ ክርስቶስ አይደለሁም። ሰው ክርስቶስ እንኳን ሊሚት አለን እኮ አይደል? እንደ ሰው ስንኖር ሰው ይበድለናል። ሺህ ጊዜ እንድንበደር ደግሞ አይፈቅድም አይደል? ያቺ ልጅ እንኳን አረደኝ ያለችው ልጅ አንገቷን ምን አለ? እኔ ነገ ይሄ እጣ ቢደርሰኝስ እንዴ? ዛሬ እንደዚህ ሶሻል ሚዲያ ካሰበ ፍቅር ኑሮ እኮ አይደለም ልጁን ብቻ እንዲያይ እኮ ነው እየጠየቀ። አይሆንም። እሺ አይችልም። አንዴ ተናግሯል። ፍርድ ቤት ታዲያ አንዴ ተናግሯል። በሚዲያ በሶሻል ሚዲያ በራሱ ዩቲዩብ አካውንት 58200 ሰብስክራይበር ባለበት ተናግሯል። ስለዚህ እኔ ልጄን አሳድጋለሁ፣ ገንዘቡ ይቅር፣ ሪከርድ አድርገው፣ በደንብ ሪከርድ አድርገው። ልጄ አንተ አጠገብ አይደርስም፣ ያንተን ገንዘብ አልፈልግም፣ እኔን ሰላም ስጠኝ፣ በቃ ገንዘቡንም አልፈልግም። ከዚህ በኋላ ለልጄ አደረግኩ እንዳትል፣ ሲጀመር አላደረግም። ሶ እኔንም ልጄንም ተወን፣ እንኑር፣ ሰላም ስጠን፣ ራስህን አኑር። ኮንተንት የምትፈልግ ከሆነ ክሬት አድርግ፣ አርቲስት ነህ እናውቃለን፣ ብዙ ድራማ መስራት ትችላለን። ሶ ድራማህን ስራ፣ እኔን እና ልጄን ግን ተወን። ከኛ ርዕስ ውጣ። አውቃለሁ በእኛ ርዕስ ጉዳይ እንደመጣክ እንደታወክ እናውቃለን፣ ግን ደግሞ ሰላም ስጠን በቃ። ስለዚህ ምንም ብታደርግ እድል የለትም። ጨርሰናል። አዎ ጨርሷል። ሌላ እድል የለም። እስከዛሬ የሰጠው እድሎች አልተጠቀምክባቸውም። ከዚህ በኋላ እኔ ምንም አይነት እድል አልሰጥህም እያለች ነው። ፍርድ ቤት የሰጠው እድል እናቱን ልጁን እንዲያይ በዛ እሱንም ደግሞ እሱን ከልክሏል። እኔ ብዬዋለሁ ልጁን ምንም እንቅፋት እንዳይመታው ምን እንዳይል ብዬ ህዝብ ፊት ተናግሬው ከልክያለሁ ወይ ስልህ አልከለከልሽኝም ብሎ አምኖ ተማምነን ልጄ ዛሬ ቀኑ ነበር። ዛሬ ማየት ይችል ነበረ ግን አላየም። የከለከልኩት መች ነው? የቀለቡን ሳይከፍል ሲቀር ቀለብ ክፈል ብዬ ቮይስም ሰምተናል አይደል? ይሄንን 25,000 ብር ከፈልኩ ብሎ የተናገረው እንግዲህ ከዚህ በፊት ነው። 10,000 ብር ከልጅ አጉድዬበት አላቅም ምናምን ብሎ ከተናገረ ቆይቷል። ሰው ግን የከፈለው በህግ ተገዶ የከፈለው ሳምንት አሉ ነው። ማክሰኞ ነው የከፈለው። ገባሽ? ማክሰኞ ከፍሎ ዛሬ ነበር የመጀመሪያ ማየት የሚችለው። ስለዚህ ዛሬ ለምን አላየም ታዲያ? እሱን አይመለከተኝ። ምክንያቱም ዩቲዩብ ሰርቷል። ሀቡዬ ያልተረዳሽው ነገር ዩቲዩብ ሰርቷል። ልጄ አሁን ካላየሁት ከዚህ በኋላ አጠገቤ እንዳይደርስ አልፈልገውም። ቤተሰቦቼ ጋር እንዳይቀላቀል ልክ እንደ በሽታ አድርጎ ነው ቤተሰቤ ጋር እንዳይቀላቀል ምናምን ብሎ ያወራው። ስለዚህ ቪዲዮውን ክፈች እስቲ እንስማው። ሊንኩን ልላክልሽ። እኔ አሁን ሌላ ስልክ የለኝም። እኔ አንድ ስልክ ነው ያለው እዚህ ጋር። ችግር የለም ንገሪኝ፣ ምንድነው የራሱ አካውንት ላይ። እሺ ዛሬ ካላየሁት ማለት ማን ከልክሎክ ነው? ዛሬ ካላየከው ዛሬ እሁድ ነው። እሁድ ነበር እየሄድክ የምታየው። ስለዚህ ቅድም ያልከኝ ስልክ አላነሳችልኝም፣ ብሎክ አድርጋኛለች። እናትየውም ስልክ አያነሱልኝም። ሰፈር ደግሞ እንዳልመጣ በፖሊስ አሳያለች። እሷን ታያት። እኔ ልጠይቅሽ አንቺ አንድ ሰው ብሎክ ከተደረገ በሌላ ስልክ እየተደወለ አሁን የገባውበት ስልኬ ላይ ሆኖ ነው እንጂ እንዴት እንደሚያደርጋት አሰማሽ ነበር። ከፈለግሽ በዋትስአፕ ልክልሻለሁ ለአንቺ እንዴት እንደሚያደርጋት ልጄን። አሁን ከፍዬ 25,000 ብር ከፍዬ 25,000 ብር ስከፍል ጓደኞች አሉ ይናገሩ ከስንት ሰው ሰብስበን እንደከፈልኩኝ። ልጄን አሳዩኝ። ለልጅ አባት ነው ለልጅ አባት 4 ጊዜ በዚህ ሳምንት 4 ቀን ደውያለሁ። አልደወልኩም። በዚህ ሳምንት 4 ቀን አልደወልኩም።
4ቱን ቀን ያለው ብለን የደወልኩ ሲጀመር 4ቱን ቀን አታይም። እሁድ ነው የተፈቀደልን፣ ዛሬ ነው እንነጋገር። ስለ ልጃችን ይኸውልሽ አቡዬ፣ ስለ ልጃችን እንነጋገር። በመሀላችን ልጅ አለ። ስለ ልጁን እናስብ፣ እሱን እናስብና እንነጋገር። በጣም ብዙ ጊዜ ነው የለመንኳት። 30 ደቂቃ ውርታ ስልኩን ትዘጋለች። ይሄን ነው የምታደርገው። ልጄን ላግኝ አታገኝም። ይሄን ነው የምትለኝ። ሁሌም ነው የምትለኝ። እንኳን አይደለም ለኔ ለዳኛ ስንት ጊዜ ነው ያለችው። ይሄን አልኩ ብላ ደግሞ ሆነ አላልኩም ትላለች። ከዛስ ሀቡ አንቺ ብሎክ ካረግሽ በምን ልደውል? እናት ጋር ስደውል ካልተነሳ ምን ላድርግ? ሰፈር ስሄድ ፖሊስ ከተጠየቅኩኝ ምን ላድርግ? እኔ ታዲያ የት ልሂድ? እኮ አንዴ ቻናል ቪዲዮ ማየት ፈልጋለሁ። ክብሪቷ አንዴ በትልቁ ቢኒያም ቢኒቲ በአማርኛ በእንግሊዝኛ። አዎ በአማርኛ ቢኒያም ቲና፣ ከዛ በእንግሊዝኛ ቢኒ፣ ከዛ ቲዩ። እኔ ያልኩት እንደዛ እሷ እንዳለችው አይደለም። የማትፈቅድልኝ ከሆነ አሁን አባት እንደሆነው ካልፈቀደችልኝ ሲያድግ አይምጣብኝ ብያለሁ። ሲያድግ አይምጣብኝ ብያለሁ። መቼ አሁን አባት ካልሆንኩት እኮ አይመጣብህም። እሺ ቆይ እኔ ልጅ ወልዳለሁ ገና ወርቅ ነው። መቼ ነው የተፖስተው ቪዲዮ? አሁን በቅርብ ነው የተፖስተው። ቀኑን ንገረኝ። አሁን ከ3 ቀን ከ4 ቀን በፊት ነው። ቅርብ ነው። በቃ 3ኛው ላይ ቪዲዮ ዳይሰጎ ለበቀል የተሰዋ ልጅ የሚል ርዕስ ነው። አይደለም እሷ